አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የአቡፈውዛን ዩቲዩብ ቻናል አድማጭ ተመልካቾች እንደምን አላችሁ? ሰላም ነው ወይ? ጤና አፍያ ሁሉ ሰላም ነው? ሁሉ መልካም ነው? አልሐምዱሊላህ ከኔ ጋር ሁሉ አሪፍ፣ ሁሉ ሰላም ጤና ይስጥልኝ ብያለሁ። ክርስቲያን ቤተሰቦቼ እንደምን አላችሁ? ሰላም ነው ወይ? አለን ሁሉ ሰላም ነው። እንግዲህ ያው ሰሞኑን መጥፋቴ ጋር ተያይዞ እንግዲህ ያንን ለመካስ ወይም ደግሞ ቪዲዮ እንደ አዲስ ለመልቀቅ ያው ተዘጋጅቼ ቆርጬ ተንስቻለሁኝ ማለት ነው። ኢንሻአላህ እንግዲህ ከእናንተ የሚጠበቀው ማበረታታት ነው። ይሄ ማለት ደግሞ ቪዲዮዎችን ላይክ በማድረግ ቫይራል እንዲወጡ ለእናንተም ደግሞ ይጠቅማል ብዬ ያሰብኩትን ቪዲዮዎች ወይም መረጃዎች ለእናንተ በጣም አስፈላጊ ናቸው ያልኩትን በቦታ ዙሪያ የቦታ ሽያጭ እንዲሁም ደግሞ የቤት ሽያጭ ህጋዊ ማለት ነው። እንዲሁም ደግሞ ቤት ለመስራት ያሰባችሁ ሰዎች የብሎኬት ቤት ይሻላል ወይስ የጭቃ ቤት፣ እንዲሁም ደግሞ ቤት ለመስራት ምን አይነት ቁሳቁስ ያስፈልጋል፣ ብዛታቸውስ ምን ያክል ነው፣ ስንት ብር ይወስዳል የሚለውን ዕለታዊ ዋጋ ዝርዝር ሰርቼ ማሳወቅባችሁ ቻናል ስለሆነ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩ። ነባሮች ደግሞ ቪዲዮውን ላይክ በማድረግ ኢንሻአላህ አበረታቱኝ እያልኩኝ ከወዲሁ ሳስባለሁኝ። በዛሬው ዕለት እንግዲህ ይዤላችሁ የመጣሁት መረጃ የቤት መስሪያ ቁሳቁሶች ቆርቆሮን የመሰለ ሚስማር የመሰለ እንዲሁም ደግሞ ጂፕሰም እና እንዲሁም ደግሞ የኤሌክትሪክ ገመድ የሀገር ውስጡ ማለት ነው ጠንካራው የማይቃጠል ኤሌክትሪክ ገመድ ወይም ኤሌክትሪክ ሽቦ በአሁኑ ታይም በ2018 የሚያዝያ ወር ማለት ነው ስንት እየተሸጠ ነው የሚለውን ይዤላችሁ ቀርብ ያለው ማለት ነው። እንግዲህ በቀጥታ ወደ ቪዲዮ እንገባለን። እንግዲህ ወደ ቪዲዮ መረጃ ወይም የሂሳብ ዝርዝሮቹን ከመንገሬ በፊት ማሳሰቢያ የምነግራችሁ ነገር ቢኖር አሁን ባለንበት ወቅት ማለት ነው በ2018 በሚያዝያ ወር ታውቃላችሁ እንግዲህ ዓለም ላይ የተካሄደ ያለውን ነገር የዓለም ጦርነት ያለውን በእኛ ሀገር እንዲሁም እንደ ዓለም ማለት ይቻላል የዋጋ ግሽበት ወይም የኑሮ ውድነትን እጅግ በጣም እንዳገነነው ሁላችንም የምናውቀው ጉዳይ ነው። ኢትዮጵያ ላይ ደግሞ እጅግ በጣም ኃይለኛ ነው እኛ በምናውቀው ማለት ነው። እኛ በምናውቀው በጣም ከባድ እየሆነ ነው የመጣው የዕቃ ጭማሪ። እንግዲህ ከየጠራሁላችሁ ከሲሚንቶ ጀምሮ ቆርቆሮ፣ ሚስማር አሁን በዕለታዊ በመሰራላችሁ ማለት ነው ሌላ ሸቀጥ ነው ምናምን የሚበላ የሚጠጣ ሁሉ ነገር ጨምሯል። ግን አሁን ዛሬ በማቀርብላችሁ ነገር ላይ ኦቨር ጨምሯል እና የምመክራችሁ ነገር ቢኖር አሁን ላይ ቤት ለመስራት ያሰባችሁ ሰዎች በጭራሽ ያው መግዛት እንደሌለባችሁ ነው ላሳስባችሁ የምወደው። ምክንያቱም አሁን አንድ ዕቃ ላይ ከ100% በላይ እጥፍ ጨምሯል ዋጋ ማለት ነው። ስለዚህ አሁን ብትገዙ ኪሳራ ነው፣ አቅማችሁን ያዳክመዋል፣ ብራችሁን ያዳክማል እና ያሰባችሁትን ላትሰሩ ትችላላችሁ ማለት ነው። ይሄ ነገር ደግሞ ብዙ እንዳትሰሩ ያው ከወዲሁ አቅማችሁን ያሳጣችኋል። ስለዚህ ይሄ ረብሻ ስለሆነ ይሄን ዋጋ እየጨመረ እያስወደደ ኑሮ እያስወደደ ዕቃ እያስጨመረ ያለው ይሄ ረብሻ መቆሙ አይቀርም። ኢንሻአላህ ዱአ እናደርጋለን ሁላችንም፣ ምክንያቱም ሁላችንም ጋር ስለሆነ እዛ ይታኮሱ ይገዳደሉ እንጂ ጦሱ ያው ለኛም ተርፏል ማለት ነው። እንግዲህ ሁላችሁም ዱአ እያደረጋችሁ ይሄ ረብሻ እንዲቆም ዱአ እናደርጋለን፣ ጸሎት እናደርጋለን ማለት ነው። ከዛ በዘለለ ግን አሁን እንዳትገዙ የሚለውን ሐሳቤን ውሰዱ ማለት ነው። ምክንያቱም ይሄ ረብሻ ሲቆም ስምምነት ላይ ሲደርሱ በቀጥታ ነዳጅም ወደ የሀገሩ ሲገባ ዕቃ ይቀንሳል። የዛ ሰዓት እንዳትጸጸቱ ወይም እንዳትከስሩ እና ይሄ ረብሻ ሲቆም ግዢ ትፈጽማላችሁ ማለት ነው። አሁን ቀብድም አትስጡ የተወደደ ነው ምናምን ብላችሁ ቀብድም አትስጡ አትግዙም። የኔ ሐሳብ ነው፣ የግል ሐሳቤ ነው። ምክንያቱም ይሄ ጦርነት መቆም አይቆም የሆነ ጊዜ ምክንያቱም ዓለምን እያናጋ ስለሆነ አንድ ሀገር ወይ ምናምን ሰፈር ቢሆን ሊቀጥል ይችላል። ግን አሁን ዓለምን ስለሆነ እያናጋ ያለው ፖለቲካ አትተንትን እንዳትሉኝ ይቅርታ። ያ ነገር ሁሉ ዓለምን እያናጋ ስለሆነ ስምምነት ላይ ይደርሳሉ እና የዛ ሰዓት ዕቃ ይቀንሳል ያለ ምንም ጥርጥር። ገባችሁ? አሁን ባለው መረጃ እንኳን ሲሚንቶ በባለፈው ኢትዮጵያ 3 መርከብ አስገብታለች በተባለው ዙሪያ ነዳጅ ገብቷል በሚለው ሲሚንቶ ቀንሷል ኦሬዲ። እና ይሄን ማሳሰቢያ ላሳውቃችሁ ፈልጋለሁ ማለት ነው። ወደ ዋጋ ዝርዝር ስንገባ ላይክ እያደረጋችሁ ወደ ዋጋው ዝርዝር ስንገባ ማለት ነው ሲሚንቶ እንግዲህ 2700 ብር 2800 እስከ 3000 ድረስ እንደየአካባቢው ወሎ ውስጥ እየተሸጠ ነው።
ደቡብ ወሎ ውስጥ፣ ሰሜን ወሎ ውስጥ እስከ 3000 ድረስ ከ2005 እስከ 3000 ድረስ ማለት ነው። ናሽናል ሲሚንቶ፣ ኢትዮን ሲሚንቶ እንዲሁም መሰቦ ሲሚንቶ ማለት ነው። ዳንጎቴ እንኳን እኛ አካባቢ ጠፍቷል፣ ወሎ አካባቢ። እነዚህ ሶስቶቹ ሲሚንቶ እንግዲህ ከ2005 እስከ 3000 እየሸጠ ነው። አሁን ባለው ግን ሶስቱ መርከብ ገብተዋል፣ ነዳጅ ገብተዋል በተባለው ምክንያት ብቻ የመኪና ኪራይ ስለቀነሰ እስከ 2200 2007 የነበረው 2002 2003 2001 አሁን እስከ ዛሬዋ ቀን ድረስ ሚያዝያ ወር ቀን 5 ማለት ነው እስከ 2100 ድረስ የተሸጠ ነው ማለት ነው። አሁንም በዚህ ሁኔታ ሲሚንቶ ይቀንሳል የሚል እምነት አለኝ። አሁንም እየቀነሰ ነው እና ይሄን ባትገዙ ይመከራል። ሁለተኛ ደግሞ ወደ ምን እንገባለን? ወደ ሚስማር። ሚስማር እንግዲህ ከ5 ቁጥር ጀምሮ እስከ 12 ቁጥር ድረስ 5 ቁጥር፣ 6 ቁጥር፣ 7 ቁጥር፣ 8 ቁጥር፣ 9 ቁጥር፣ 10 ቁጥር እና 12 ቁጥር እስከ 15 ቁጥር ድረስ እስከ 1600 ብር ድረስ እየተሸጠ ነው። እንደ አካባቢው ቢለያይም ወሎ ውስጥ ከ1500 እስከ 1600 ብር እስከ 1700 ድረስ እየተሸጠ ይገኛል ማለት ነው። ሌላው ደግሞ የቆም ሚስማር ወይም የኮፊታ ሚስማር ወይም ደግሞ የቆርቆሮ ሚስማር የሚባለው ደግሞ ከ1004 እስከ 1006 ድረስ ወሎ አካባቢ እየተሸጠ ይገኛል ማለት ነው። ሌላው ደግሞ ጂፕሰም ደግሞ ቤት ማሰሪያ አንዷ ጂፕሰም እንግዲህ 400 አካባቢ ነበር ይሄ ጦርነት ሳይጀምር የዛሬ እንግዲህ 1 ወር 2 ወር አልሞላም 1 ወር ምናምን 400 500 ነበር ጂፕሰም እንኳን ማለት ነው። ዛሬ ስንት ደርሷል? በሚያዝያ ወር 900 ብር ደርሷል። 900 ብር አንዲት ፍሬ ጂፕሰም 25 ኪሎ ናት። አፍሪካ ይባላል አንደኛው ነው፣ ለጂፕሰም ተመራጭ ነው። 900 ብር 1000 ብር ሁላ ገብቶ ነበር፣ አሁን ነው የቀነሰው 900 ደርሷል። በቀጣይ ደግሞ ቆርቆሮ ደግሞ 35 ጌጅ የሚባለው በፊት ለአጥርና ነው የሚባለው ማለት ነው። 35 ጌጅ ናት፣ ስስ ናት። ከ800 ብር እስከ 900 ብር ድረስ ደርሷል። ስንት ነበረች እሷ? 500 600 ብር ነበረች። የሚገርማችሁ አሁን ላይ ከ800 እስከ 900 ብር እየተሸጠ ይገኛል። 32 ጌጅ ደግሞ አሁን ላይ 1100 እስከ 1200 እየተሸጠ ነው። እሱ ደግሞ ስንት ነው? 700 ብር ነበረ ከጦርነቱ በፊት። አሁን እስከ 1200 ብር ድረስ እየተሸጠ ነው። ሌላው ደግሞ የኤሌክትሪክ ገመድ ነው። የኤሌክትሪክ ገመድ የመብራት ገመድ ማለት ነው። የሚመረጠው የሀገር ውስጥ ምርት ነው። ማንኛችሁም ቤት ስታሰሩ እሱን ተጠቀሙ። 1.5 የሚባል አለ፣ 2.5 የሚባል አለ፣ 4 ነጥብ የሚባል አለ። 4 ነጥብ የሚባለው ለምጣድ ነው፣ ለኤሌክትሪክ ምጣድ 4.5 የሚባል ገመድ አለ። እሱን ነው የሚጠቀሙት። ፓወር አለው ማለት ነው። ቶሎ ያሞቃል፣ ብቻ አሪፍ ነው። እሱ አሁን ላይ አንዱ ጥቅል እስክንት ነው? እስከ 6000 ብር ድረስ ነው የሚሸጠው። ከጦርነት በፊት 4000 ነበረ እና እስከ 6000 ይሸጣል። እሱ ለምጣድ ብቻ የምትጠቀሙት። ለቤት ዝርጋታ ግን ለመብራት፣ ለተላጃ ወይም ለፍሪጅ እንዲሁም ለስቶቭ ምናምን 2.5 የሚባል ገመድ ነው የሚጠቀመው ሰው መሆንም ያለበት እሱ ነው። 2.5 ነው እሱ። አንድ ጥቅል ገመድ 3500 ድረስ ይሸጣል። ከ3300 እስከ 3500 እንደ ሱቁ ይለያያል። እስከዛ ድረስ ይሸጣል ማለት ነው። 1.5 ዝቅተኛዋ ናት። ያው ላምፖል ለምናምን በጣም በቂ ናት፣ አትቃጠልም። እሷም ላምፖል ለቴሌቪዥን ምናምን እንደዚህ ለጂፓስ ለምን የተለያየ ብቻ ይሆናል። እሱ እስከ 2005 ከ2003 እስከ 2005 ድረስ ይሸጣል ማለት ነው። እነዚህን ኤሌክትሪክ ገመድ ለቤታችሁ ብትጠቀሙትም በዛውም አሪፍ ነው በሚል ሐሳብ አለኝ። ነገር ግን በጥቅሉ አሁን ላይ ባትገዙና ትንሽ ብትረጋጉ የሚል ሐሳብ አለኝ እና ለዛሬ ይዤላችሁ የመጣሁት መረጃ ይሄንን ነው። በቀጣይ ደግሞ ምን ልስራላችሁ ኮመንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ሐሳብ አስተያየት ካላችሁ በኮመንት አስቀምጡ። ኢንሻአላህ በቀጣይ ቪዲዮ ደግሞ የእንጨት ቤት ይሻላል ወይስ የብሎኬት ቤት ይሻላል፣ ከወጪ አንፃር ከጥንካሬ አንፃር የትኛው ይሻላል የሚለውን እንድሰራላችሁ በኮመንት ላይ ሐሳባችሁን አሳውቁኝ፣ አበረታቱኝ ኢንሻአላህ እንደፊቱ ማለት ነው። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ይመቻችሁ።